ሰላም እንዴት ናችሁ? ዛሬ ስለ ግዛዋ ነው አንዳንድ ነገሮችን የምንነጋገረው። ግዛዋ በኢትዮጵያና በሌሎች የአፍሪካ ሀገራት ለተለያየ የጤና እክሎች መፍትሄነት የሚውል መራራ ጣዕም ያለው ተክል ነው። በተለይም ለስኳር በሽታ፣ ለወባ፣ ለሆድ ህመም፣ ለጭንቀት፣ ለደም ግፊት አገልግሎት ይውላል። የግዛዋ ዋና ዋና ጥቅሞች የሚከተሉት ናቸው። የስኳር መጠንን መቆጣጠር። ግዛዋ በደም ውስጥ ያለውን የስኳር መጠን ለመቀነስና ኢንሱሊንን በአግባቡ ለመጠቀም እንደሚረዳ በባህላዊ ሕክምና በሰፊው ይታወቃል። የወባ በሽታን መከላከልና ማከም። ተክሉ የጸረ ተዋሲያን ባህሪ ስላለው እንደ ወባ ያሉ በሽታዎችን ለመከላከልና ለማከም እንደ ተፈጥሯዊ አማራጭ ያገለግላል። ለሆድና ለምግብ መፈጨት ስርዓት። የሆድ ህመምን፣ ተቅማጥንና የሆድ ውስጥ ጥገኛ ትሎችን ለማስወገድ እንዲሁም የምግብ ፍላጎትን ለመጨመር ይረዳል። ጸረ ብግነት አንቲ ኢንፍላማቶሪ ለቁርጥማት፣ ለአርትራይተስ ማለት ነው እና ለተለያዩ የሰውነት ህመሞች እንደ ማስታገሻነት ያገለግላል። ለቆዳ ጤንነት በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን ለማከም ቅጠሉን በመጭመቅ መጠቀም ይቻላል። ሌሎች ጥቅሞቹ ደግሞ ለአካባቢ ጥበቃ ይጠቅማል። ግዛዋ ድርቅን የመቋቋም አቅም ስላለው ለአጥርነትና ለአፈር ጥበቃ ያገለግላል። ለእንስሳት ጤና በእንስሳት ላይ የሚከሰቱ እንደ ሆድ ውስጥ ጥገኛ ትልና የተለያዩ ኢንፌክሽኖችን ለማከም በባህላዊ መንገድ ጥቅም ላይ ይውላል። ይህ እጽዋት በግዕዝ እፀ ግዕዝ ይባላል። በአማርኛው ግዛዋ የሚሉትም አሉ፣ ጊዜዋ የሚሉትም አሉ። እንደውም ተረቱላ ተተርቶለታል። ጊዜዋ ካለ ከደጅሽ ለምን ታመመ ልጅሽ የተባለላት እጽዋት እናያለን። ይቺ እጽዋት በሀገራችን ጭንቀትን ለማስወገድ፣ ለእንቅልፍ ለሚከለክላቸው፣ ለነርቭ ህመም ላለባቸው፣ ለፀጉር መቁሰል፣ ፎሮፎር፣ ፈንገስ ይውላል። እያንዳንዱን ደግሞ አሰራሩን እናያለን። ለጭንቀት ቅጠሉን በንጽህና በማዘጋጀት ጠዋትና ማታ አንድ የሾርባ ማንኪያ እንደ ሻይ አፍልቶ በሻይ ብርጭቆ ትንሽ ማር ጨምሮ መጠጣት ፍቱን ነው። ለነርቭ ህመም የተፈጨ ስሩን ግማሽ ኪሎ፣ ቅጠሉን የተፈጨ ግማሽ ኪሎ ከግማሽ ኪሎ ጥቁር አዝሙድ ጋር ቀላቅለው በ5 ሊትር ውሃ ጋር ማፍላት 3 ሊትር ሲሆን አጥልለን በማስቀመጥ ጧት ጧት በባዶ ሆድ አንድ የሻይ ብርጭቆ መጠጣት። ይህንን ለአንድ ወር መጠቀም ፍቱን መፍትሄ ነው። በእንቅልፍ እጦት ለተቸገራችሁ ፍሬውን በብዛት ሰብስበን በመፍጨት ማታ ማታ በስሱ በአፍንጫ ማሽተት፣ እርጥቡንም በመዳመጥም ማሽተት እንችላለን። ለፀጉር መቁሰል፣ ለፎሮፎር ቅጠሉን በእርጥቡ ጨቅጭቀን ከንጹህ የፀጉር ቅቤ ጋር እኩል በኩል በማቀላቀል በደንብ መቀባት። ለ4 ሰዓት ያህል መቆየት፣ ከ4 ሰዓት በኋላ መታጠብ። ለድክመተ ወሲብና የዘር ፍሬን ለማብዛት ስሩን በንጽህና አዘጋጅተን ፈጭቶ ማታ ማታ አንድ የሾርባ ማንኪያ በግማሽ ሊትር ወተት እያፈሉ ቢጠጡ የዘር ፍሬ ያበዛል፣ ፍቶትንም ያስተካክላል። ጥቅሞቹን እስካሁን አይተናል። አሁን ደግሞ ግዛዋ ሊኖሩ የሚችሉት የጎንዮሽ ጉዳቶችን እናያለን። ከመጠን በላይ መጠቀም የግዛዋ ጭማቂ ወይም ቅጠልን ከሚገባው በላይ መውሰድ የሜታቦሊክ ውጥረትን ሜታቦሊክ ስትረስ ሊያስከትል ይችላል። የተወሰኑ ጥናቶች እንደሚያሳዩት እጅግ ከፍተኛ መጠን ያለው አጠቃቀም የደም ማነስ የመጋለጥ እድልን ሊጨምር ይችላል። ለነፍሰ ጡር ሴቶች ግዛዋ ማህፀንን የማነቃቃትና ጽንስን የማስወረድ ባህሪ ሊኖረው ስለሚችል ነፍሰ ጡር ሴቶች ጥንቃቄ ሊያደርጉ ይገባል። የደም ስኳር መጠን ግዛዋ የደም ስኳርን በከፍተኛ ሁኔታ የመቀነስ አቅም ስላለው የስኳር መድኃኒት የሚወስዱ ሰዎች ስኳራቸውን ከመጠን በላይ እንዳይቀንስ
ክትትል ማድረግ አለባቸው።